ስልካችሁ ጋለሪ ውስጥ ያለው ማንኛውንም ፎቶም ሆነ ቪዲዮ ሰው እንዳያይባችሁ ከፈለጋችሁ ያለምንም አፕሊኬሽን የምትደብቁበትን አንድ መንገድ ላሳያችሁ። ይህ ቪዲዮ የሆነ ጊዜ ሊጠቅማችሁ ስለሚችል ፌቨራይት ላይ አድርጉ። መጀመሪያ ወደ ስልካችሁ ጋለሪ ውስጥ ትገባላችሁ። ከዛ በኋላ መደበቅ የምትፈልጉትን ፎቶ ሴሌክት ታደርጋላችሁ። ሴሌክት ካደረጋችሁ በኋላ እዚች ጋር 3 ሰረዟን ትነካላችሁ። ከዛ በኋላ ሙቭ ቱ ሰኪዩር ፎልደር የሚል አለ። እሱን ትነካላችሁ። ቀጥታ ሙቭ ያደርግላችኋል ማለት ነው። አይዲ ያደረጋችሁትን ለማግኘት ደግሞ ወደ ስልካችሁ አፕሊኬሽን በመግባት ሰኪዩር ፎልደር የሚለውን ትመርጣላችሁ። እዛ ውስጥ ከገባችሁ በኋላ ፓተርን ይጠይቃችኋል። የራሳችሁን ፓተርን ታስገባላችሁ። ፓተርኑን ካስገባችሁ በኋላ ፋይል ውስጥ በመግባት ፎቶን ማግኘት ትችላላችሁ። አይዲ ያደረግነውን ለማውጣት ደግሞ እዛው ሰኪዩር ፎልደር ውስጥ እንገባለን። ከዛ በኋላ እዛ ውስጥ ከገባን በኋላ ፋይል ውስጥ እንገባለን። ከዛ አይዲ ያደረግነውን ፎቶም ሆነ ቪዲዮ ሴሌክት ካደረግን በኋላ ሙቭ አውት ሰኪዩር ፎልደር የሚለውን እንመርጣለን። ሙቭ አውት በማድረግ ማውጣት እንችላለን። ቪዲዮን ከወደዳችሁ ላይክ እና ሼር አድርጉ። በዚህ አይነት ጠቃሚ ቪዲዮዎችን ለማግኘት ፎሎ ማድረግ እንዳትረሱ።